ስለ ኢትዮጵያዊነት ስናስብ፣ ስለ አድዋ ስናስብ የጎንደር አርበኞች በተለይም የጎንደርን አርበኝነት ለኢትዮጵያዊነት የተከፈለውን ነገር ቀርሰው ያኖሩልን ቅርስ አድርገው ጽፈው ያስተላለፉልን ትልቁ አርበኛ እና ደራሲ ገሪማ ታፈረ በተለይ ከሁለተኛው ወረራ በኋላ መምህር በየትምህርት ቤቱ የሚታይ ቲያትሮችን እየሰሩ ለዛን ዘመን ትውልዶች ለዛን ዘመን ወጣቶች ያስተምሩ ነበረ። በቲያትር የቅኝ ገዢዎችን የፋሽስቶችን ክፋት ሁሉ በዛ እያሳዩ የቤተ ክህነትን ትምህርት ጥቅም አሁን በቲያትር በኪነ ጥበብ እየከሸኑ ትውልዱን ያስተምሩ ነበረ። ያንን ሲያዩ ያደጉት ሲያብራካቸው ክፋይ ፕሮፌሰር ኃይሌ ገሪማ ደግሞ ስለ አድዋ አሁንም ያቀነቀኑልንና አሁንም እስካሁን ከተሰሩት ኢትዮጵያ ውስጥ ከተሰሩት ስራዎች በፊልም ይዞልን የመጣው የዶክመንታሪ ፊልሙ ላይ እንደምታውቁት ፕሮፌሰር ባህሩ ቅድም እንደገለጹት ፕሮፌሰር ኃይሌ ገሪማ ናቸው። ፕሮፌሰር ኃይሌ ገሪማ ተለቅ ባለ ደረጃ ክብሩን በጠበቀ ደረጃ የጥቁር ድል እንደመሆኑ አድዋን ከፍ አድርገው ለመስራት ብዙ እቅድ አላቸው። አሁንም ድረስ አላቸው። ሆሊውድ ድረስ ሂደው ያንን የሚሰራበትን መንገድ ጀምረው ነበር። እዛ ላይ በአንድ ወቅት ላይ ነው እንግዲህ እንትኑን ሰምታችሁት ከሆነ አንድ ቃለ መጠይቃቸው ላይ ነው ሲያነሱት እና የሆሊውድ ሰዎች ያው ምዕራባውያኖቹ ነጮቹ የፈለጉት እዛ ቦታ ላይ ካራክተር ሆኖ የእርቁን ሁኔታ መምራት ያለበት ነጭ መሆን እንዳለበት ሲነግሯቸው ነው አኩርፈው የተውት ዳ እስከ ዛሬ ድረስ ያልተሰራው። እዛ ውስጥም አሁንም ሀቅ መገለጥ አለበት። አድዋን ዋና ጉዳይ አድርገን እና በፊልም ይዘነው የምንመጣበት ዓመታት ሩቅ አይደሉም ብዬ አስባለሁ። ያው እና እናደርገዋለን እርግጠኛ ሆኖ መናገር ይቻላል። በሙዚቃ ጋርም የእጅጋየሁ ሽባባውን ያው ታውቁታላችሁ። ከፍ ያለ ሙዚቃ ነው። በዛ ተነካ። ለማንኛውም ግን በሙዚቃውም ተሰርቷል። በተለይ ደግሞ በቅርብ ጊዜ ቀርብ ባለ ሁኔታ ቴዎድሮስ ካሳሁን የቴዲ አፍሮ ሚኒሊክ ጥቁር ሰው የሚለው በደንብ ሞቅ ባለ ደረጃ ያን የጦርነቱን መንፈስ የዛን ጊዜ የነበረውን ተጋድሎ በሚያሳይ መንገድ ከፍ ብሎ የተሰራ ሙዚቃ ነው እሱ። በነገራችን ላይ እናትዋ ጎንደርም ቢሆን ጎንደርን ስም ይጥራ እንጂ ውስጥ ላይ ሰዋዊነት የሚቀነቀንበት ከፍ ያለ ግጥም ነው። ጎንደርነት፣ እናትነት፣ ኢትዮጵያዊነት ከእናትነት ጋር ምን ያህል እንደተሸረበ ይታወቃል። ጎንደርነትን በአጋጣሚ ይሁን በምንም ይሁን ካለው የቃል ኪዳን ማተሙ ጋራ ኢትዮጵያዊነት አብሮ እንዴት እንደተፈተለ በግጥሙ ውስጥ በዘፈን ውስጥ እናየዋለን። እናትዋ ጎንደር በሚለው ርዕሱ ሳይሆን ስንጨምቀው ጭብጡ ኢትዮጵያዊነትን ነው የሚዘክረው፣ ሰዋዊነትን ነው። ከኢትዮጵያዊነትን አልፎ ሰውነትን፣ ሰውነት የመጨረሻው ሰው መሆን ትልቁ የሰብአዊነት የሰው ከመሆን በላይ ሌላ ነገር አይኖርም ማለት ከሰው በታች ነው ሌላው በኋላ። ከዚህ አንጻር በኪነ ጥበቡ ስለ አድዋም ሆነ ስለ ኢትዮጵያዊነት ተቀንቅነዋል። በጣም በፕሮፌሰር ባህሩ እንዳስቀመጡትም ብዙ ሰው እንደሚያምነው የአድዋን ድልን ያለውን ክብር በሚጠብቅ ደረጃ ያለውን ዓለም አቀፍ ሰዋዊነትን የተሰበከበት ትልቅ የተቀነቀነበት ትልቅ ድል ከመሆኑ አንጻር ይህን የሚመጥን የኪነ ጥበብ ስራ ግን ይጠበቅብናል። በተለይ በእኛው ላይ ማለት ነው። ያንን የሚመጥን ስራ ወደፊት ፊልሙም፣ ሌላው ሙዚቃው በጣም እናወጣዋለን። ምክንያቱም የአድዋ ድል
ምንም ተኪ የሌለው ብዙ መስዋዕትነት የተከፈለበት ግን በአብዛኛው ኢትዮጵያውያኖች መስዋዕትነት ከፍለው ለሰው ልጆች ሁሉ ለዓለም ሁሉ ስለ ሰዋዊነት ያቀነቀኑበትና ያስተማሩበት ትልቅ የጦርነት አውድማ ስለሆነ አድዋን አሁንም በተለያየ መንገድ መዘከር ያስፈልጋል። በኢትዮጵያዊነት ጉዳይ ከኪነ ጥበቡ ውስጥ ትንሽ ደግሞ ሰብሰብ እናደርገውና በጋሽ ጸጋዬ በሎሬት ጸጋዬ ገብረመድኅን ስንኞች አንጻር ኢትዮጵያዊነትን ማየት ይበጃል። ኢትዮጵያዊነት የሚባለውን ድርጅት የመሰረቱት የኪነ ጥበብ ሰዎቹ ትላልቅ ደራሲዎቻችን እና ሐዲስ ዓለማየሁ የመሳሰሉት እነሱ ያሉበት ኢትዮጵያዊነት የሚባል ድርጅት ነበረ እና ያሳተማቸው መጽሔቶች አሉ። 2 ወይም 3 ኢትዮጵያዊነት በሚል ርዕስ የታተሙ መጽሔቶች አሉ። እዛ ውስጥ ላይ ያገኘሁት የሎሬት ጸጋዬ ገብረመድኅን ግጥም አለ ደግሞ ኢትዮጵያዊነት በቀጥታ ርዕሱ ራሱ ማለት ነው። የካም ቤት ክብሯን ሳትለቅ የካም ቤት ክብሯን ሳትለቅ ስትማጠቅ ከሌሎች ጋር ኢትዮጵያዊነት ህብር ነው ባለብዙ ቀለም አውታር ካም በህዋው ጠረፍ ዳሱ በቅድመ ዓለም አድማሱ ኦሮሞ አማራም ትግሬም በኢትዮጵያዊነት ቅርሱ ጽኑ ማተቡ ነው መንፈሱ መልኮስኮስ አይፈቅድም ነፍሱ ይለናል ጸጋዬ። እዚህ ውስጥ ኢትዮጵያዊነትን ያየባቸው መንገዶች እያንዳንዷን ስንኝ እየተነተን ብንሄድ ብዙ ነገር ያጽፈናል። ኦሮሞም አማራም ትግሬም በኢትዮጵያዊነት ቅርሱ ጽኑ ማተብ ነው መንፈሱ መልኮስኮስ አይፈቅድም ነፍሱ። ኢትዮጵያዊነት ረቂቅ ነው በመናፍቅ የቀን እርካብ ሊደርሱበት የማይቻል በትምክተኝነት ዛብ ወይ በጎሳ በላይነት በጎጠኝነት ልበ እባብ የማይሞከር እሴት ነው በዘረኛና በጠባብ ይላል ጸጋዬ። እነዚህ ስንኞች የሦስቱም ብሔሮች ደምና ሥጋ ለብሶ በጠንካራ አጥንት የቆመ የሚመስለውን ኢትዮጵያዊነት ወይም ጽኑ መንፈስ የሰፈረበት መልኮስኮስ የማይፈቅድ ጠንካራ ነፍስ ባለቤትነትን ብቻ አይደለም የሚዘምሩት። ይልቁንም ሦስቱ ብሔረሰቦች የጋራ የጸና ማተብ የሆነውን ረቂቅ ኢትዮጵያዊነት በትምክተኝነት በልበ እባብ ጎጠኝነት እና ወይም በጠባቦች የማይንኮላሽ የማይሞከር እሴት እንደሆነ ጭምር ነው ያቀነቀኑት። ስለዚህ ኢትዮጵያዊነት የማይበጠስ ትልቅ ማተብ ነው፣ ጽኑ መንፈስ ነው። ይሄንን ነገር እሱ የሚያይበት አሁን አድዋ የሚለውን የጋሽ ጸጋዬ ግጥም ላይ ሂዳችሁ ስታዩት ይናበባል። እነሱ እንደዚህ በዘር በጎሳ ምናምን ሳይጠራሩ ቅድም ዶክተር ምህረት እንዳለው በአንድነት መንፈስ ስለሄዱ ነው ያንን ታላቅ ድል የተቀናጁት። በንጽጽር አድዋን ያሸነፍንበትን እና ይህን ታላቅ በዓል ስንዘክር እነዚህ ወደ ታች የሚያወርዱንን ያስተሳሰብና የአሰራር እንከኖቻችንን ካላረምን ኢትዮጵያዊነት ፈተና ላይ ይወድቃል የሚል ነገር የዛሬ 30 ዓመት አካባቢ ጋሽ ጸጋዬ ነግሮናል። ኢትዮጵያዊነትና ኪነ ጥበብ ልክ እንደዚህ ተፋትለው አንድ ላይ ቀርበዋል። የምንጠቀምበት ትውልድ ከሆን አባቶቻችን ቀዳሚዎቻችን ብዙ በኪነ ጥበብም ያስቀመጡልን ነገር ቀላል ነገር አይደለምና ኢትዮጵያዊነት እንደዚህ ነው ብዬ እገልጻለሁ። አመሰግናለሁ።